ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ ምን በል አውልቅ አለው። ቅዱስ ሳዊሮስ ስለ ድንግል ማርያም ገና ልናገር ሳስብ እግዚአብሔርን ወደዚህ አትቅረብ ብሎ የተናገረው የእግዚአብሔር ቃል ትዝ ይለኛል። ወደዚያች እሳት ወደ ነደደባት ዛፍ ለመጠጋት እግዚአብሔር ሙሴን ጫማህን አውልቅ ካለው እኔ የኃጢአቴን ጫማ ሳላወልቅ የመለኮትን እሳት ስለተሸከመችው ስለ ድንግል ማርያም እንዴት ልናገር እችላለሁ ይላል። ቅዱስ ሳዊሮስ ስለ ድንግል ማርያም መናገር የማይገባው ከሆነ ለኛ ለኃጢአተኞቹ አይገባንም። አባቶቻችን ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚችለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን ያህል ነግራችኋለን።